አምላካችን ያህዌ አንድ ያህዌ ነው ይላል። ስለዚህ ስለ አንድነቱ ነው እንጂ የሚናገረው አንድም ሶስትም ነው ብሎ አላስተማረም። ሐዋርያ ሥራ ላይ ሙሉን ብትመለከተው አንድ አምላክ አለ፣ የአንድ አምላክ መሲህ ልኳል፣ መሲሁን ተቀበሉ ብሎ አይሁዶችን ሲሰብኩ ነው የምታየው እንጂ የሥላሴ ትምህርት የለም። 3 persons ዋን ኤሰንስ ምናምን እያሉ አላስተማሩም ሐዋርያቶች ማለት ነው። እና ከዛ አንፃር እንደው ይሄ ነገር እኮ ሞር የሚቀርበው ወደኛ ነው ወደኛ ነው የሚቀርበው ምናምን ብለው 3 persons ዋን ኤሰንስ ሶስቱ አካላት አንድ አምላክ ናቸው የሚል አለ። ኖ ቃል በቃል አልተጻፈም፣ ግን ሐሳቡ አለ። ታውቀዋለህ አንተ። ለምሳሌ ኢየሱስ ሐሳቡ የለም ብዬ ነው ማስበው አለ። ኢየሱስ እግዚአብሔር እንደሆነ መንፈስ ቅዱስም አምላክ ሐሳቡ የለም ብዬ ነው ማምነው። አሁን ይኸውልህ ዋናው ነገር ለምን ታነጻጽራላችሁ ላልከው ነው። ይኸውልህ እንደዚህ ሲመጣ ነው የሚነጻጸረው። ለማንኛውም ተይዘሃል ዘግሬስ ተይዘሃል። እና ከዛ አንፃር ነው አየህ ልስበክስ ብለህ ስትመጣ መጽሐፍ ቅዱስ ላይ መገባቱ አይቀርም፣ ግድ ነው። ዝም ብለህ ቁጭ አትልም መቼም። ማርቆስ 16 እኔ እኮ ቅድም አሁንም አልገባህም ወይ? 16 ላይ ወንጌልን ለፍጥረት ስበኩ ይላል። ኦኬ ወንጌልን ለፍጥረት ስበኩ ይላል። እና መተህ መስበክ የግድ ነው፣ ግዴታ ነው። የወንጌል እጥረት አለ እዚህ። ስለዚህ መተህ ስትሰብከኝ የምትሰብከኝ ነገር ላይ ምናልባት ልበልጥም እችላለሁ፣ ወይ ደግሞ የማላውቀው ነገር ይኖራል፣ ከአንተ ልማር እችላለሁ። ስለዚህ ስለ ባይብል በደንብ ልናወራ እንችላለን ማለት ነው። እና እንደውም ደስ ነው ሊል የሚገባው እንጂ እርርና ምር ብለህ መንጨርጨርና መንተክተክ የለብህም። አይ እርር ማለት ምን እላለሁ? እርር አይደለም። ያው አንዳንዴ ሰው ሲሳደብ አሁን እየተቆጣኝ እኮ ነው አሁን ራሱ። ማን እኔ? ታዲያ ስታወራ እየተቆጣ ነው። በቃ ግልፍ ያልክ ይመስላል። ተፈጥሮ ነው መሰለኝ። የት ነው ያለው ግን? እዚያ ከሀገር ውጭ ከሆንክ ያው ትንሽ የሰው ምንድነው ማህበራዊ ህይወት ምናምን ትንሽ እሱ ጫና ስላለ አሚንን ሚውት አደርጋለሁ ብላችሁ ግሬስን አደረጋችሁት። አሚን ሚውት አድርግ፣ እየረበሸ ነው። ዘግሬስ አንሳው፣ ሚውት ነህ። አይ ጣልቃ የገባው እኮ እንትና ነው አሚን ነው እንጂ ዘግሬስ አይደለም። ዘግሬስ ከኔ ጋር እያወራ ነበረ። ዘግሬስ ይደራረባል። እሱ ተፈጥሮ ነው፣ በቃ ተፈጥሮ ነው። ስለዚህ ታች አድርገን ተፈጥሮ እንቀይርለታለን። ኡስታዝ አዳምጥ። ያሳዝነኛል፣ ዘግሬስ አንዳንዴ ያሳዝነኛል። በቃ ይላል አንዳንዴ እና በቃ እንትን ይላል። እሺ ጃቢሮ ቀስ ሰላም አለይኩም እያለ ነው ኡስታዝ። እሺ እንትን ኡስታዝ ሰላም አለይኩም ብያለሁ። እንትን ነው አንዳንዴ እንዲረዳው የሚፈልገው ነገር ቅድም አሚንም እየጠየቀው ነው። የኤቲስት ጥያቄ ነው መጥቶ የሚጠይቀው። እኛ የሚጠይቁንን ጥያቄ ወደ እነሱ አዙረን ከሚያምኑባቸው መጽሐፎች ውጭ ብንጠይቃቸው ኦልሬዲ ወደኛ መግባታቸው አይቀርም። በቃ ግልጽ ነገር ምንድን ነው አንድ አማኒ ሊጠይቅ የሚችለውን ጥያቄ መጣችሁ ጠይቁን። አንሄድም፣ መሄድም አያስፈልገን። ወደ ሌላ ብንሄድ ደግሞ ቢያጎለን ነው እንጂ አያሞላንም፣ ቢያጣምመን ነው እንጂ አያቃናንም፣ ወይ እንድናጠፋ እንድናበላሽ ቢያደርገን ነው እንጂ አያስተካክለንም። የራሳችን መጽሐፍ አለ፣ ሙሉ የሆነ መጽሐፍ። ግን ስትጠይቁን ጥያቄ የኤቲስት ጥያቄ አትጠይቁ፣ የአማኒ ጥያቄ ጠይቁ። ልክ እኛ እናንተን ጥያቄ ስንጠይቃችሁ ከመጽሐፍ ቅዱስ ገልጣችሁ እንደምታሳዩ ሁሉ እኛም ደግሞ ስንጠየቅ እኛ ከምናምንባት መጽሐፍ ውስጥ ስንሰጣችሁ እሱን ነገር በቀጥታ ተቀበሉ። ወይ ከመጽሐፉ ላይ ችግር ካለባችሁ እኛም ከመጽሐፉ ላይ ችግር ካለብን መጽሐፉ የአምላክ ነው የሚለውን ነገር እናያለን። እናንተም መጽሐፉ የአምላክ ነው የሚለውን ነገር እዩ ነው። ካልሆነ ግን መታችሁ ዝም ብላችሁ የኤቲስት ጥያቄ የምትጠይቁ ከሆነ እናንተ የጠየቃችሁን ነገር እናንተ መጽሐፍ ውስጥ ገብተን እናሳያችሁና እኛ መጽሐፍ ውስጥ እንዳለ እናሳያችኋለን ማለት ነው። ክሊርሊ ይሄ ነው። ጀዛከላህ ኸይረን ጀዛ። አሁን እንደዛ ነው። እኛ በቅንነት ነው ለማስተማር እዚህ ቁጭ ያልነው። ይሄን ይመስላል። ሌሎች መጨመር የምትፈልጉት ነገር አለ? ማውራት የምትፈልጉት ነገር ካለ እንትን እላችኋለሁ። ፍሬም ገብታለች። እስቲ ጃቢር ፍሬን አውራት። እስቲ ሐሰን ፍሬን አውራት። አይ ቲንክ ጃቢር ያለበት ቦታ ልክ እንትን አይመቸኝም። ሐሰን ይመቻል? አውራት እስቲ ፍሬን። ኡስታዝ ሰላም አለይኩም። ነገራችሁ ፈልጎ ነው። ፍሬን እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው
አለን። ወሂድ አንድ ጊዜ አባቱ ላናገር ይፈልጋል። ይሰማል? ኡስታዝ አለ? አንቺ ብታዋሪኝ አይሻልም? አሁን አባትሽን ሀያ ይዘኛል እኮ የእሱን የፈለገ እና ለሱ ብዬ ነው ገዝት የገባሁት። እሺ እሺ እሺ፣ አንድ ጊዜ ቆይ አገናኝሃለሁ። እስከዛ አውሩ። እሺ ሰዓት ላይ ልትጠደኝ ነው ይመስላል። ኡስታዝ በቅድሙ በግሬስ ላይ ማለት ነው ኡስታዝ ግሬስ ሰላም ብያለሁ። እንዴት ነህ? አንዴ ላናግረው። እግዚአብሔር ይመስገን ሰላም ነው። አሰን ሰላም ነው። እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። ያው እንደምታየው እኛ እዚህ ስናነጻጽር የእናንተ መጽሐፍ ከጫፍ እስከ ጫፍ ስለምናነብ መጣቀሻዎችን የምንፈልገውን ነገር ለምሳሌ በተለይ ከእናንተ ጋር ስንወያይ እናወራለን፣ እናነባለን። ለምሳሌ ከእናንተ በኩል የእኛን መጽሐፍ የራሳችሁን መጽሐፍ በምታነቡት መንገድ የእኛን መጽሐፍ አንብባችሁ ከእኛ ጋር ስለኛ ሃይማኖት መጣችሁ ብትጠይቁን ብታወሩና የተሻለ ግንዛቤ የተሻለ አንደርስታንዲንግ ይኖረናል። ግን ከእናንተ ውስጥ የእኛን የእምነት መጽሐፍ አለማንበባችሁ ኢቭን በቴዎሎጂካል ኖሌጅ እንኳን ወደኋላ እንድትቀሩ ነው ያደረጋችሁ፣ በሚገርም ሁኔታ ማለት ነው። እንዴት? ኦኬ እንዴት? መልካም ጥያቄ ነው። ለምሳሌ እናንተ መጽሐፍ ላይ የአብርሃም 2 ልጆች አሉት አይደለ? የመጀመሪያ ልጁ እስማኤል ይባላል አይደል? አዎ። እንግዲህ በምድር ላይ ብትዞር ሙስሊሞች የሚወልዷቸውን ወንድ ልጆቻቸውን እስማኤል እያሉ ስም ያወጡላቸዋል። ይሄንን ስም አምላክ በመልአኩ በኩል ነው ስሙን የሰጠው። ከአጋር የሚወለደው ልጅ እስማኤል ይባላል። እስማኤል ብሎ ማለት ዕብራይስጥኛ ነው። ምን ማለት እንደሆነ ታውቃለህ? እስማኤል ብሎ ማለት እስማኤል ማለት ዶኑ ግን ረስቼዋለሁ። አሳውቀው ነበር ጠፋብኝ። እስማኤል ብሎ ማለት አምላክ ይሰማል ማለት ነው፣ ወይም ጸሎቴን ሰማኝ ማለት ነው። ጸሎትን የሚሰማ አምላክ ነው አይደለ? አዎ። አጋር ባለቀሰች እንዲሁም አብርሃም ጸሎት እናልከኝ? አይ የአጋርን ጸሎት ሰማ ማለት ነው። አዎ የአጋርንም የአብርሃምንም አብርሃምም እንዲሁ ጸሎት አድርጓል። ገብቶካል? ስለዚህ እኛ ለምሳሌ የእሱን አርአያ ተከትለን አይደለም ግን እኮ ያው በሚስቱ ሳራነች ወደ አጋር እሱን እናየዋለን። አብሽር እሱን በዝርዝር እንየው ከተባለ እናንተ መጽሐፍ ላይ በዝርዝር ማየት እንችላለን። ቀደምም በተወሰነ መልኩ ከአንድ ወገናችን ጋር ኡስታዝ ወሂድ እያወራ ነበር። እሱን ከኡስታዝ ወሂድ ጋር ትጨርሳላችሁ። ነገር ግን እኔ ስለ በስሙ እንኳን ብንሄድ እስማኤል የሚለውን ስም ባይብል ላይ በአምላክ የተሰየመ ስም በመልአክ ከመወለዱ በፊት ስሙ የተነገረውን እኛ ዛሬ ወንድ ልጆቻችንን ስንወልድ ልጆቻችንን እስማኤል በሚለው እንደ አራያ ቆጥረ ነው የወንድ ልጅ ስሞቻችንን እንሰይማለን። አሁን ከእናንተ ክርስቲያኖች ግን እስማኤልን ስሙ ራሱ ሲጠራ ወይም የአጋር ስም ራሱ ሲጠራ የመጨረሻ ልክ እንደ አይሁዶች የመጸየፍ ባህሪ የመናቅ ባህሪ ይታይባቸዋል ክርስቲያኖችን። እኔ የለብኝም። ምናልባት መረዳት የሰው መረዳት እንደዛ ሊሆን ይችላል እንጂ አንዳንድ ሰው መረዳት ሊሆን ይችላል እንጂ እኔ ለምሳሌ ስለ አጋር በጣም ብዙ ጊዜ አንብቤዋለሁ ክፍሉንም። ኢቭን ከዛ ክፍል እሷ ጋር መልአኩ ከእሷ ጋር ያደረገውን ኮንቨርሴሽን ስታይና የተነገራትን የተስፋ ቃል ስታይ ራሱ እኔ በጣም ነው የምማርበት። አይኗ ተከፍቶ እንዴት መልአኩ አይኗን ከፍቶ አጠገቧ የነበረውን ምንጭ እንድታይ ልጇም እንዲተርፍ እሷም እንዲጠጡ ተመልሳ ወደዛ እንድትሄድና ለሳራ ተገዝታ ማለት ለሳራ ታዛ እንደዚህ ደስ ይለኛል። ታሪኩን አነበዋለሁ፣ በደንብ ነው የማነበው። ወደፊት አምላክ ጤና ሰጠው ብታገባና ብትወልድ ወንድ ልጅ ቢሰጥህ ስሙን እስማኤል ብለህ ትጠራዋለህ? እስማኤል እኛ ጋር አልተለመደም። ምክንያቱም ሌሎች ስሞች ይስሐቅ ያልተለመደው እውቀት ስለሌላችሁ ነው፣ ስለማታውቁ ነው። እስማኤል የሚለው ስም በአምላክ የወጣ መሆኑን ስለማታውቁ ነው ወይስ ከምንድን ነው ምንጩ? ወይስ ሙስሊም ነው ብላችሁ ስለምታምኑ ነው? ያው ስም በነገራችን ላይ ስም እኔ እንደማምነው ስም
ለምሳሌ በዛ ሰዓት አብሶ ስም ሲወጣ እንደምታውቀው ስምን መልአክ ያወጣል ይባላል። ከመጽሐፍ ቅዱስ ከምናየው ነገር የተነሳ ማለት ነው። ብዙ ጊዜ መላእክቶች ስሙን እንደዚህ ትይዋለሽ፣ ስሙን እንደዛ ትለዋለህ ተብሎ ስለሚወጣ እንደዛ ነው የሚባለው። እና ይህንን ስም ሲሰጣት ከነበረበት ሁኔታ አንጻር ነው የተሰጠው። ስለዚህ ሌላ እንትን የለውም ነው ምልክ። እኛ ብዙ ጊዜ ፍሬ ፋዘር መጥተዋል እንዴ? ፋዘር ከመጡ